በኢራን ጦርነት መውጫና መግቢያ የጠፋቸው ፕሬዝዳንት ትራምፕ በመጨረሻም የሀገራቸው ፓርላማ ከዚህ በኋላ በኢራን ላይ አንድም ጥይት እንዳይተኩሱ የሚያግድ ውሳኔ አሳልፏል። የአሜሪካ ፓርላማ ትላንት በጠራው አስቸኳይ ስብሰባ 215 ለ208 በሆነ ጠባብ ድምፅ ነው ፕሬዝዳንት ትራምፕ ከዚህ በኋላ በኢራን ላይ ጥቃት እንዳይፈጽሙ ወይም ጦርነት ውስጥ እንዳይገቡ የሚያግድ ውሳኔን ያስተላለፈው። ዝርዝሩ ተሰናድቷል። አብራችሁን ቆዩ። ምንም እንኳን የኢራን ጦርነት ከተቀሰቀሰ ዛሬ 97ኛ ቀኑን ቢይዝም ጦርነቱን ማስቆም የሚያስችል አንዳች መፍትሄ ሳይገኝ ሁለቱ ሀገራት እረፍት እየወሰዱ አንዱን ማንቦጫቸውን ቀጥለውበታል። ከትላንት በስቲያ እንኳን አሜሪካ በአንድ የኢራን ደሴት ላይ ጥቃት መፈጸሟን ተከትሎ ኢራን በወሰደችው የአጸፋ እርምጃ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ከባድ ጉዳት አድርሳለች። በዚህ ጥቃት በኩዌት አውሮፕላን ማረፊያ ከነበሩ ሰዎች መካከል የአንድ ሰው ሕይወት ሲያልፍ በርካቶች መቁሰላቸውን መነገሩ አይዘነጋም። ቴህራን ከዚህ ጥቃት በኋላ ባወጣችው መግለጫ ከአሜሪካ ጋር እያደረገች ባለችው ድርድር ላይ ጥርጣሬዋ እየገዘፈ መምጣቱን በመጥቀስ ዋሽንግተን የኃይል አማራጭን ሙጭጭ ካለች የኩዌቱ ጥቃት ጥሩ ትምህርት ቤት ይሆናታል ብላለች። ሁለቱ ሀገራት በእንዲህ ሁኔታ ውስጥ እያሉ ነው ትላንትና የአሜሪካ የሕዝብ እንደራሴዎች አስቸኳይ ስብሰባ የተቀመጠው። የኢራን ጦርነት አንዳች መቋጫ ማጣቱን ተከትሎ በአሜሪካውያን ዘንድ ያለው የፕሬዝዳንት ትራምፕ ድጋፍ እየሟሸሸ መምጣቱ ሲናገር የገዛ ፓርቲያቸውም አሁን ላይ ሸርተት እያለ የመጣ ይመስላል። በእርግጥ ፕሬዝዳንት ትራምፕ ያለ ኮንግረሱ ፍቃድ በኢራን ላይ ዳግም ጥቃት እንዳይፈጽሙ የሚያግድ ውሳኔ ለማስተላለፍ እንደራሴዎቹ ከዚህ ቀደም 3 ጊዜ መሰል ጉባኤ ጠርተው በአብላጫ ድምፅ ተሸንፈው ነበር። በትላንትናው 4ኛ ዙር ስብሰባ ግን የአሜሪካ እንደራሴዎች ምክር ቤት አባላት በአብላጫ ድምፅ ፕሬዝዳንት ትራምፕ ከዚህ በኋላ ያለ ኮንግረሱ ፍቃድ በኢራን ላይ ጥቃት እንዳይፈጽሙ የሚያግደውን ውሳኔ አጽድቋል። ይህ ውሳኔ ተግባራዊ ለመሆን አሁን ላይ አንድ እርምጃ ብቻ የሚቀረው ቢሆንም ለፕሬዝዳንት ትራምፕ ግን ውሳኔው በራሱ የሚያስተላልፈው ትልቅ መልእክት አለው እየተባለ ይገኛል። አሜሪካውያን በኢራን ጦርነት ተሰላጅተዋል። የስልቻውን መፍጫ ቁልፍ እጅግ በፍጥነት ይፈልጋሉ። የአሜሪካ የሕዝብ እንደራሴዎች ምክር ቤት ያጸደቀውን ይህንን ውሳኔ የአሜሪካ ሴኔት ማጽደቅ የሚጠበቅበት ሲሆን ሴኔቱም ልክ እንደ ፓርላማው በሪፐብሊካን ፓርቲ አባላት የቁጥር ብልጫ ያለው መሆኑ አይዘነጋም። ሆኖም በሕዝብ እንደራሴዎች ያለው ሁኔታ በሴኔቱም የሚቀጥል ከሆነ ፕሬዝዳንት ትራምፕ ከዚህ በኋላ አንድ ቀጭን ትዕዛዝ በማስተላለፍ ብቻ ያለ ኮንግረሱ ፍቃድ አንድን ሉዓላዊ ሀገር የሚወሩበት ዘመን ያከትማል እንደማለት ነው። ፕሬዝዳንት ትራምፕ አሁን ላይ አሜሪካ ለወዳጅ ሀገራት የምትመድበውን የድጋፍ በጀት በ30 በመቶ በመቀነስ የአሜሪካን ዓመታዊ ወታደራዊ በጀት 50 በመቶ በመጨመር 1.5 ትሪሊዮን ዶላር ላይ ማድረስ ይሻሉ። ይህ እቅድ በኮንግረሱም ሆነ በሪፐብሊካን ፓርቲ አባላት ዘንድ ትልቅ መከፋፈል የፈጠረ መሆኑ ሲነገር፣ የኢራኑ ጉዳይ ሲታከልበት ደግሞ ነገሩ ሁሉ ለፕሬዝዳንት ትራምፕ ከድጡ ወደ ማጡ እንዳይሆንባቸው ተሰግቷል። አላሁን አበቃን። ቸር ያሰማን።